ሰላም ውድና የተከበራችሁ የኔ ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? እኔ ያለው ፈጣሪ ይመስገን። ቆይታ ሁሉ ሰላም ነው ወይ? እኔ ያለው ፈጣሪ ይመስገን። እንዴት ናችሁ? ኮመንት እያደረጋችሁ ቪዲዮ ስር የምታበረታቱኝ፣ ቪዲዮ ስለቅ ላይክ የምታረጉ፣ ጥሩ አስተያየታችሁን ለምትጽፉ ሁላችሁንም ቤተሰቦቼ በጣም አመሰግናለሁ፣ አከብራችኋለሁ ማለት ነው። እንግዲህ ዛሬ እንደምታዩት ይዤላችሁ የመጣሁት ቪዲዮ ማለት ነው እዚህ ጋር አንድ ካሮት አለኝ፣ አንድ ብርቱካን፣ ሁለት አፕል እና አንድ ማንጎ፣ ሁለት ሙዝ። እንግዲህ ሙዙን እኔ ፈልጌ ነው እንደዚህ ጠቆር ያለው ማለት ነው። እና እዚች ጋር ደግሞ አነባለችኝ ማለት ነው። እንግዲህ ዛሬ ራት መስራት አልፈለኩም፣ ቀለል ያለ ፍሩት ለመብላት ፈልጌያለሁ ማለት ነው። ሎሚ ካላችሁ እናንተ ሎሚ መጠቀም ትችላላችሁ። እኔ ግን ይሄ አሁን ካሮት የምታዩት ጀዘር ማለት ነው፣ ይሄ ግማሹን ነው የምጠቀመው። ለምን? ስለምፈቀፍቀው ይበዛል። እና ስለምትከታተሉኝ ሁላችሁንም አመሰግናለሁ። እንግዲህ ይሄ አጥቤ ያዘጋጀሁት ስለሆነ ቆራርጠውና እከታትፈውና ማለት ነው። ከዛ እንዴት አድርጌ እንደምቀላቅለው አሳያችኋለሁ ማለት ነው። እንዴት አድርጌ እንደማሳያችሁ ቆራርጠውና አጣጥበውና ከዛ ወደሚቀጥለው ቪዲዮ እንሄዳለን ማለት ነው። እና ፋሚሊ እንግዲህ በነገርኳችሁ መሰረት ቆራርጫለሁ ማለት ነው። ከታትፌዋለሁ። ብርቱካኑን በዚህ መልክ ነው። መቁረጥ ከፈለጋችሁ እናንተ መቁረጥ ትችላላችሁ። ይሄ አነቡን ግን በሁለት መቁረጥ እኔ ግን አልፈለኩም በሁለት እና ሙዙ ይሄ ነው። ቱፋ እኔ በደንብ ስለማጥበው አላጥኩትም። መላጥ የምትፈልጉ ላጡ። ማንጎ ይሄ ነው ማለት ነው። እንግዲህ አንድ ላይ ሁለቱን ሚክስ በማድረግ ሚክስ እናደርግና ማለት ነው። እንግዲህ ይሄ ፍሩት ነው። ደግሞ ራስ ሰራሽ እንዳትል ፍሩት ነው። እኔ ዛሬ ራት መብላት በቅርብ ስለበላው ምሳዬን ማለት ነው። በቅርብ ነው በእርግጥ ምሳዬን የበላሁት። ራት አያስፈልገኝም ማለት ነው። ራት አያስፈልገኝም። ገባችሁ? ራት አያስፈልገኝም። በዚህ መልኩ እንቀላቅለዋለን ሁሉንም ማለት ነው። ወደ ሳህን እየጨመርኩት ነው። በእርግጥ ቪዲዮ እና እናንተ ከፈለጋችሁ ማለት ነው ሎሚ መጠቀም ትችላላችሁ። ባይዘዌ ሎሚ በጣም አሪፍ ነው። ቴስቱን እንዲጣፍጥልንም ያደርጋል። ትንሽ ጎምዘዝም ስለሚል በጣም አሪፍ ነው ሎሚ ማለት ነው። በጣም ብዙ ነው። በእርግጥ እኔ ዛሬ እኔና ጓደኛዬን የምንበላው እኔ እንግዲህ ዛሬ ከጓደኛዬ ጋር ነው ማለት የተደፋውን ጠረጴዛ ላይ ስለሆነ ወደ ዙባላ እንከተዋለን ማለት ነው። ጀዘርም አለው ካሮት ማለት ነው። እንዴት አያችሁት? እንዴት አያችሁት? እስኪ እንቀላቅለዋለን። ሎሚ የለኝም ግን አስመጣለሁ። ሎሚ አሁን አንድ ሎሚ አስመጣለሁ ማለት ነው። ሎሚ ባይዘዌ በጣም አሪፍ ነው ከምንም ጋር ብንጠቀመው። ይሄ ደግሞ ፍሩት ስለሆነ እዩት እስኪ። አቤት የሰነፍ ሰውራት በሉት። ይሄ እንግዲህ የሰነፍ ሰውራት ይመስላል። የሰነፍ ሰውራት በዚህ መልኩ እንግዲህ ተከሽኗል፣ ተከታትፏል ማለት ነው። ተከታትፏል። በእርግጥ እኔ ሎሚ እጠቀምበታለሁ። አሁን የለኝም ግን አዛለሁ ሎሚ እስከማመጣ ድረስ ሎሚ እዛ ሎሚ ካደረጋችሁበት በኋላ እንትን ይላል የሆነ በቃ ይዋሃዳል። ሎሚ ካደረጋችሁበት በኋላ ቢያንስ ለአንድ ደቂቃ አቆዩት። ጣዕሙ አሪፍ ነው። ውርድ ይላል ውሃው፣ ወደ ውስጥ ይገባል ውሃው። ወደ ለምሳሌ አሁን ሙዝ ስኳራማ ነው የዚህ ሀገር ሙዝ በብዛት። ኢትዮጵያም እንደዛ ነው። ኢትዮጵያ ውስጥ ሙዝ እንግዲህ እኔ ብዙ ቴስቱን አልረሳሁትም፣ ግን ብዙም እንትን አላልኩትም። በስመ አብ በጣም ይጣፍጣል። የምር በጣም ይጣፍጣል። ስሩና ሞክሩት እሺ። ቤታችሁ ስሩና ሞክሩት። አትክልት አንዳንደኛ ቤት ሆነ አትክልት እየተበላሸ ይጣላል። የምር በጣም ይገዛሉ ግን አይበሉም። ከሚበሉት የሚጥሉት ይብዛል ማለት ነው። ስለዚህ እኔ ደግሞ ዛሬ እንግዲህ እኛ ቤት በወሩ ማለቂያ አይደለም አስቤዛ የሚደረገው በወር ውስጥ 2 ጊዜ ነው የሚገዛው ማለት ነው።
ስለዚህ አሁን ነገ አስቤዛ ስለሚገዛ ብዬ ይሄ በተለይ ይሄ አነቡ ቶሎ ነው የሚበላሸው። በይዘው ቶሎ ይበላሻል አነቡ። ስለዚህ እንግዲህ በዚህ መልኩ ነው የተጠቀሚያለሁ። እናንተም ቤት ውስጥ ባላችሁ ግብአት ለምሳሌ ሎሚ ቢኖርበት አሪፍ ነው። እኔም እያስመጣው ስለሆነ ለእናንተ አላሳየዋችሁም እንጂ ሎሚ ያስመጣና አረግበታለሁ ማለት ነው። ቤት ስለሌለኝ ነው ሎሚ። እንግዲህ በዚህ መልኩ እቺን ፍሩት እንጠቀማለን ማለት ነው። ሁልጊዜ እኮ ይሄ ዳቦ ሩዝ ምናምን ይሰለቻል። ማርያምን ችንብል ልታርጊና የሆነች ነገር ቀምሰሽ ውሃሽን ጠጥተሽ ተተኛሽ። በርግጥ ለሁለት ሰው ነው የሰራሁት፣ ለጓደኛዬም አንድ ላይ ነው የምንበላው ማለት ነው። እናንተም እንደዚህ አትክልት ተበላሽቶ ከሚጣል ሙዝ በተለይ እንደዚህ ጠቆረ ሲል በጣም ይጣፍጣል። ስርት አድርጉትና እንደዚህ ሎሚ ያርጋችሁበት ቆንጆ ጣዕም ይኖረዋል። የምር ቆንጆ ጣዕም እና በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ምሽት ብያለሁ። ደህና ደሩልኝ። ወዳችኋለሁ። ቪዲዮውን እንግዲህ ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳይረሳ። መልካም ምሽት፣ ደህና ደሩልኝ።